እንደማንኛውም የገጠር ልጅ ተወልዶ ያደገው በገጠራማው ክፍል ነው። ከዛም አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲን በመቀላቀል የቴክኖሎጂዎች ሁሉ እንቁ የሆነውን ሶፍትዌር ኢንጂነሪንግን ማጥናት ችሏል። ከአዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ከተመረቀ በኋላ ደግሞ በስራ ዓለም ላይ ኢትዮጵያን ፌዴራል ፖሊስ በሶፍትዌር ኢንጂነርነት ከ2 ዓመት ከምናምን በላይ ማገልገል ችሏል። ከዛም በተለያዩ የዓለማችን ክፍሎች አውሮፓ የሚገኙ ሀገራት ማለት ነው እዚሁ ቤቱ ተቀምጦ ሪሞትሊ እያገለገለ የሚገኝ ትልቅ ስብዕና ነው። ለአብነት ያክል በዩኤስኤ ወይም ዩናይትድ ስቴትስ ኦፍ አሜሪካ፣ ሮማኒያ እንዲሁም ቆጵሮስ በሚገኘው ኤክሴሊያ ቴክኖሎጂስ ውስጥ እስከ አሁን ድረስ እያገለገለ ይገኛል። ይህ ሰው ከስራ ባሻገር ወጣቶችን ማብቃት ላይ አበክሮ የሚሰራ የሀገራችን የቴክኖሎጂ አቅምን ደግሞ ለማሳደግ ቀን ተሌት እየተጋ የሚገኝ ትልቅ ሰው ነው። ከተለያዩ የዩኒቨርሲቲ ተማሪዎች ጋር ቆይታ በማድረግ ለሚያነሷቸው እያንዳንዱ ጥያቄዎች አጥጋቢ መልስን በመስጠት ይታወቃል። ሀገራችን ኢትዮጵያ አሉኝ ከምትላቸው የሶፍትዌር ኢንጂነሮች መካከል አንዱ ነው። ይህ ሰው ብርሃን ነጋ ይሰኛል። ብርሃን ነጋ እንግዲህ ዛሬ ጥሪ አድርገንለት ጥሪያችንን አክብሮ ከመካከላችን እዚህ ስለ ቴክኖሎጂ የተወሰነች ነገር ሊለን ተገኝቷል። ብርሃን ነጋን በአክብሮት ወደ መድረክ እንድትጋብዙልኝ ለመጠየቅ ወዳለሁኝ። ብርሃን ነጋ ወደ መድረክ እባክህን በአክብሮት ሸኙልኝ። አመሰግናለሁ። የተባለው ነገር ትንሽ ይገልጸኛል ያላስብም። አም ሶሪ። ምንድነው የእውቀት ትንሽ የለውም ብዬ አምናለሁ። የስቴፕ የፕሮግረስ ትንሽ የለውም ብዬ አምናለሁ። የሰው ልጅ ደግሞ የጀመረበት ቦታ ዲፋይን ያደረገው it's all about the effort, it's all about the journey that we have። ሁሌም የመጨረሻችንን የምናሳምረው የምናበላሸው እንግዲህ ከአላህ በታች የኛ የምናደርሰው ሰበብ ነው ብዬ አምናለሁ። ሶ ትውልዴ እንዳላችሁ ገጠር ነው። ደቡብ ወሎ መቅደላ የምትባል ወረዳ ውስጥ ነው የተወለድኩት። እስከ 8 ለመማር 2 ትምህርት ቤት በተለይ ከ5 እስከ 8 በስንቅ ነው የተማርኩት። አይ ቲንክ ምናልባት አዲስ አበባ ተወልዳችሁ ላደጋችሁ ላትረዱ ትችላላችሁ። ነገር ግን 85% የሚሆን የሀገራችን ሕዝብ ስቲል የገበሬ ልጅ ስለሆነ ብዙዎች ሼር የሚያደርጉት ታሪክ ነው ብዬ አምናለሁ። ነገር ግን ኦፖርቹኒቲዎች ሲመጡ የምንይዝበት መንገድ እና ቻሌንጆችን ፌስ የምናደርግበት መንገድ የእኛን መዳረሻ የመወሰን አቅሙ በተለይ ያው በሰበብ ልክ ስለሆነ የሚሆነው ትልቅ ፋክተር አለው ብዬ ስለማምን የሄድኩበትን የመጣሁበትን አጠቃላይ መንገድ ለታናናሾቼ በተለይ ለተማሪዎች ሼር በማድረግ ወደ 7 ዓመት ያገለገለ የቴሌግራም ቻናል አለኝ። በኢትዮጵያ ሬዲዮ፣ በፋና እንዲሁም ደግሞ ከዩኒቨርሲቲ ተማሪዎች ጋር እንደዚሁ ፌስ ቱ ፌስ እንደዚሁ ኦንላይን ሴሽኖችን እያዘጋጀው ሳካፍል ቆይቻለሁ። ዛሬም በእናንተ ምርቃት ላይ ተገኝቼ ኤክስፒሪየንሴን እንዲሁም ደግሞ ለእናንተ ይጠቅማል ብዬ ያሰብኩትን ነገር እንዳካፈላችሁ ስለጋበዛችሁኝ እያመሰገንኩኝ በተጨማሪም ለዛሬው ቀን እንደዚሁ እንኳን አደረሳችሁ እያልኩኝ ወደ ዋናው ጉዳይ እገባለሁ። የቴክ ኬሪየር ቢውልድ ማድረግ ሁሌም ተማሪነትን የሚፈልግ ነገር ነው እና ዛሬ ብትመረቁም ከነገ ጀምራችሁ መልሳችሁ ተማሪ እንደሆናችሁ ማሰብ አለባችሁ የሚለው መልእክት ማስተላለፍ እወዳለሁ። ምክንያቱም ቴክኖሎጂ ባይ ኔቸር ሁሌም ዳይናሚክ ነው። ዛሬ ያያችሁት ነገር ነገ ተቀይሮ ልታገኙ ትችላላችሁ within 24 hours። በዚህ ቴክኖሎጂ ውስጥ ሆናችሁ ሰርቫይቭ ለማድረግ ወይም ትራይቭ ለማድረግ የግድ ኮንቲኒየስሊ መማር የሚፈልግ ሙያ እንደሆነ አይ ቲንክ መግለጽ አለብኝ ብዬ አስባለሁ። ስለዚህ ከነገ ጀምራችሁ ተመልሳችሁ ተማሪ እንደሆናችሁ ማሰብ መቻል አለባችሁ። ተማሪነትን ደግሞ በቴክኖሎጂ መንገድ ስንገልጸው በተለይ ሶፍትዌር ኢንጂነሪንግ ላይ ያላችሁ
ወይም ፕሮግራሚንግ ላይ አክቹዋሊ አብዛኞቹ የእናንተ የምትወስዷቸው ስልጠናዎች ስኪል ቤዝድ ስለሆኑ የእናንተን የነገ ጣፈንታ ወይም ደግሞ የነገ እንጀራችሁ እንደሆነ የምትፈልጉ ከሆነ ሁሌም ፕራክቲስ ማድረግን መልመድ መቻል አለባችሁ። ቲዎሬቲካሊ የሆነ እውቀት በዚህ ፊልድ ላይ ያን ያክል አይጠቅምም። ሶ ሁሌም ያያችሁትን ነገር ፕራክቲስ ማድረግ፣ መለማመድ፣ አዳዲስ ነገሮችን መፍጠር፣ አሁን ስናየው የነበረውን አይነት ፕሮጀክቶችን በሳይድ ፕሮጀክትነት እየሰራችሁ ራሳችሁን በደንብ ማሳደግ መቻል አለባችሁ። ሶ አንድ ልታጎለብቱት የሚገባው ስኪል ችግር የለም አብሽር ዴቨሎፐር አይደለሁ ሁሌ ተቀምጬ ነው የምሰራው እና መቆም ነው ለእኛ ብርቅ። አመሰግናለሁ። ሶ ሁሌም መማርን መልመድ መቻል አለባችሁ። ሶ አንዱ ትልቁ ኳሊቲ የአንድ ሶፍትዌር ኢንጂነር ወይም ደግሞ ተያያዥ በዚህ በቴክ ኢንዱስትሪ ውስጥ ያለ ሰው አንዱ ሊኖረው የሚገባው ትልቁ ኳሊቲ ሁሌም መማር መቻል፣ ሁሌም መማር መቻል። አት ዘ ሴም ታይም ደግሞ ቴክኖሎጂው ትንሽ ፈጣን ስለሆነ ቶሎ ተምሮ ቶሎ የመረዳት አቅምን ማጎልበት መቻል ሌላው ኳሊቲ ነው ማለት ነው። ሶ መማር ብቻ ሳይሆን ፈጠን ብሎ መማርን ይፈልጋል። ፈጠን ብሎ ለመማር ደግሞ ነገሮችን በደንብ ኢንተርናላይዝ እንድናረጋቸው ምን ማድረግ ያስፈልጋል? ቲዎሬቲካሊ የተማርነውን ነገር አፕላይ ማድረግ። ሁሌም ፕሮጀክቶችን ክሎን ታረጋላችሁ። የሆነ ፕሮብለም ስቴትመንት ተመቶ ሲሰጣችሁ እንዴት ነው ሶልቭ ላደረገው የምችለው? ወይም ደግሞ ሶልቭ ያደረጋችሁትን ኢቨን አሁን ለምሳሌ የታችን አቅርበው የነበረውን ፕሮጀክት እኔ የተሻለ አድርጌ ልስራው ብል ምንድነው የምጨምርበት ብላችሁ ራሳችሁ መጠየቅ መቻል አለባችሁ። ያኔ ሁሌም there is always a room for improvement አይደል? ምንም ነገር ለማንም ፐርፌክት አይደለም። ሁሌም የሚሻሻል ነገር አለ። ሶ በዛ ሂደት ውስጥ ነው እውቀታችሁ እየጎለበተ የሚሄደው። at the same time እውቀት እያደገ እየጎለበተ ሲመጣ ደግሞ ቦታችሁን መፈለግ ያስፈልጋል። እውቀት እንደ ምርት ነው። ምርት ደግሞ መጨረሻ ላይ አጠቃቀም ካበላሸን ማምረቱ ዋጋ የለውም አይደል? አንድ ፋብሪካ ምርት አምርቶ ገበያ ውስጥ የት ቦታ መሸጥ እንዳለበት ትክክለኛ ዋጋውን የሚያገኝበት ቦታ ፈልጎ ማግኘት ካልቻለ ድካም ነው የሚሆነው። ስለዚህ እናንተ ፍሬ ናችሁ። ከተመረቃችሁ በኋላ ደግሞ ቦታችሁን መፈለግ ያስፈልጋል ማለት ነው። ያኔ ቦታችሁን ስትፈልጉ ደግሞ ዋጋ ይተመንላችኋል። ለምሳሌ እኔ አንድ ዴቨሎፐርን ብቀጥረው ወይም ደግሞ ለእኔ ድርጅት ብቀጥረው ስንት ነው ልከፍለው የሚገባው የሚለውን ነገር ዋጋ ማወጣለት አቅሙን አይችልም አይደለ? ስለዚህ ዋጋችሁ ከፍ ይል ዘንድ ደግሞ ራሳችሁ ላይ መስራት ያስፈልጋል። ሁሉም ሰው አንድ የጋራ የሆነ ሀብት አለን አይደል? ተፈጥሮ የሰጠን ጊዜ። ሰው ስራ ካገኘ ስራ መስራት ራሱ ላይ ባነው ስራ መስራት አለበት። ስራ ከሌለው ግን ሁሌም ማድረግ ያለበት ራሱ ላይ መስራት ነው። ያኔ ስራ በተገኘ ሰዓት ዋጋችን ከፍ ብሎ የምንፈልገውን አይነት ስራ ለመስራት እንድንችል እድሉን ይሰጠናል ማለት ነው። ሶ ምናልባት እዚህ ላይ የኔ ኤክስፔሪየንስ ከጠቀማችሁ ኢንተርንሺፕ ስመጣ ኦልሬዲ ፕሮግራም ኮድ ማድረግ ይችል ነበር ለኢንተርንሺፕ ስወጣ። ስለዚህ እነሱ ጋር ሲሄድ ዳይሬክትሊ ኦልሞስት ከነሱ ዴቨሎፐሮች ጋር እኩል ነበር ስራ የምሰራው። ተመርቀህና ዳይሬክትሊ እንቀጥረሃለን ነበር ያሉኝ ያኔ ማለት ነው። ስለዚህ ኦልሬዲ አቅሜን አሳይቻቸዋለሁ። ሶ እናንተም እሱን ስትራቴጂ ብትከተሉ አሪፍ ነው። እነሱ ጋር አመት ከ8 ወር ከሰራው በኋላ ካይንድ ኦፍ ሲኒየሪቲ ሲሰማኝ ወይም ደግሞ እንደ ማንኛውም ዴቨሎፐር 5 ዓመት ምናምን ኤክስፔሪየንስ ካላቸው ልጆች ጋር እኩል መስራት ከቻልኩኝ የተሻለ ስራ መፈለግ አለብኝ ብዬ አሰብኩ ማለት ነው። ሶ ቀጣዩ ስቴፕ የሚሆነው ወደ ግል ድርጅቶች ወይም ደግሞ ኦንላይን ፕላትፎርሞች ላይ ገብቼ የግሎባል ማርኬቱን ማሰስ መጀመር ነበረ። ሶ ያም ተሳክቶልኝ ፋይበር ላይ ለብዙ ጊዜ ሰርቻለሁ። በተመሳሳይ ከፌደራል ፖሊስም ከአመት ከ8 ወር በኋላ ወጥቼ ወደ ግል ድርጅቶች መጣሁ። ግል ድርጅቶች ጋር ስትመጡ ቻሌንጅ አለው። ዴሊቨር እንድታደርጉ ኤክስፔክት ያደርጋሉ። ብዙ ስራ ነው እንዲሰሩ የሚፈልጉት። ቅዳሜና እሁድ ማታም ጠዋትም እንዲሰሩ ይፈልጋሉ። ቢካዝ ቢዝነስ ስለሆነ ሞር ኦፍ ኢንካማቸውን ለማሳደግ ሲባል እኛ ላይ የሚጭኑት በርደን ትንሽ ከፍ ያለ ነበር። ያ በእርግጥ ሰን ኦፖርቹኒቲ በደንብ ፕሮፐርሊ ሃንድል ላደረገው ላይክ የፈለጉትን ያክል እንዲጭኑባቸው እድል አትስጡ እንጂ ቻሌንጁን መውደድ መቻል አለባቸው እንዲህ አይነት ኦፖርቹኒቲ ውስጥ ስትገቡ። ምክንያቱም ቻሌንጅ ሰውን ያስተምራል። በዛ በአጭር ጊዜ ውስጥ ዴሊቨር አድርግ ተብሎ የታዘዘ ሰው በአጭር ጊዜ ውስጥ ስራውን ለመጨረስ ሲታገል ብዙ የሚገጥሙ ፈተናዎች አሉ። እነዛ ፈተናዎችን ለመወጣት ሲባል ደግሞ ብዙ ነገር ያነባል፣ ብዙ ነገር ይማራል። ሶ እኔ በሱ ጠቅመኛል ብዬ አስባለሁ። ከዛ በኋላ ነው እንግዲህ ወደ የአሜሪካው ድርጅት የገባሁት። እዛ ስሰራ ደግሞ ላይክ የአሜሪካው ድርጅት እዚህ
ሌላ ኦፊስ አለው እና ላይክ ዳር ሪክሩተር ናቸው። እኛን ይቀጥሩና ለሌላ ድርጅት ነው የሚሰጡን። ሶ የአሜሪካው ድርጅት ቀጠረኝ። ለአመት ከ2 ወር ካናዳ ነበር ሰራ የነበረው። ያኔ ግን እንደሚድል እነሱ ስለነበሩ እሱንስ ላይ ለምን መቁረጥ አልችልም? ላይክ ዳይሬክትሊ እኔ ለምን አልቀጠርም? ቢካዝ ካናዳ ስሰራ ማይክሮሶፍት እና ጉግል ከሰሩ ኢንጂነሮች ጋር ነው የሰራሁት። ሶ ያ ካፓሲቲ ካለኝ እንደሚድል የሆነ ሰው ተቀምጦ አድቫንቴጁን ከሚወስድ ዳይሬክትሊ እኔ ለምን አልቀጠርም ብዬ አሰብኩኝ። ሶ አንዳንዴ አቅማችሁን በደንብ ከሰራችሁበትና እርግጠኛ መሆን ከቻላችሁ እንደዚህ ብሎ ማሰብ ብዙ ከባድ ነገር አይደለም። ሶ በቀጥታ ሮማኒያ ራሴ ስራ አገኘው ማለት ነው። እንግዲህ እነሱ ከዛ በፊት ካናዳ መከ 2 ወር 8 ወር ደግሞ አሜሪካ ለሌላ ካምፓኒ ሰጥተውኝ ሰርቻለሁ። ሶ ያለፉትን 3 ወራት ደግሞ ሳይፕረስ ነው እየሰራ ያለሁት። በተመሳሳይ ደግሞ የራሴም የስካይፕ ቴክኖሎጂ ሶሉሽንስን መስርቼ ኦልሞስት 2 ዓመት ያስቆጠረ ካምፓኒ ያለኝ ማለት ነው። ሶ ሁሌም ፕሮግረስ በመጣ ቁጥር አትቆሙ፣ የሚቀጥለውን ስቴፕ ትጠይቃላችሁ። ዳትስ ዋይ ይሄ ሙያው ሁሌም ኮንቲኒየስ ለርኒንግ ይፈልጋል እምላችሁ ለዚህ ነው። ለምሳሌ እኔ ፌደራል ፖሊስ እያለሁ ወደ ግል ድርጅቶች ስመጣ መማር ነበረብኝ። ቢካዝ እዛም ኤክስፔክት የሚደረገውን ነገር አውቀዋለሁ። እንደ መንግስት ቤት ትናንሽ ነገሮችን እየሰራሁኝ ስራ ሲሰራ እንደዋለ ሰው እያስመሰልኩ መመለስ አልችልም። እዛ ስራው የሚፈልገው ባለ ሀብቱ የሚፈልገው ከበድ ያለ ነገር እንዳለ ይታወቃል። ለዛ ራሴን ዝግጁ ማድረግ ነበረብኝ። ወደ ግሎባል ማርኬት ውስጥ ስገባ የተለያየ ሀገር የመጣ ሰው ጋር ነው የምሰራው። በቋንቋ፣ በባህል፣ ኢቨን በታይም ዞን አንገናኝም። አሁን በአብዛኛው አሜሪካ ስሰራ 7 ሰዓት ነበር ስራ የምገባው እኔ። ማታ 3 ሰዓት ነው የምንወጣው። ቢኮዝ እነሱ ጋር ኦቨርላፕ ማድረግ አለበት። እነሱ ተኝተው እኔ ስራ ገብቼ ዋጋ የለውም። ሚቲንግ፣ የጋራ ሚቲንግ እንዴት እናደርጋለን? ስለዚህ በጣም ብዙ የሚለያዩ ነገሮች ስላሉ ለነዛ ነገሮች ራሴን ብቁ አድርጎ መገኘት የሚፈልገው ብዙ ነገር አለ። እስኖት ቢዮንድ ዘ ኮዲንግ የሚፈልገው በጣም ብዙ ኳሊቲ አለ። ያ ደግሞ ሁሌም ማንበብን፣ የኮሚኒኬሽን ስኪላችንን ማሳደግ ያስፈልጋል። ቲምወርክ፣ ኮላቦሬሽን። አንዳንዶች በስራ ውስጥ የተለያየ ባህሪ ያለው ሰው ነው ሁሌ የምታገኙት። ያው ሁሉም ሰው የራሱ የሆነ ባህሪ ስላለው፣ ስለዚህ እነዛም ሁሉ አቻችሎ ለመሄድ እና አስፓየር ወደምናደርገው ወደምንፈልገው መንገድ ለመምጣት እነዚህን ነገሮች ይፈልጋል። ሶ እናንተም ራሳችሁን በዚህ መንገድ ማዘጋጀት መቻል አለባችሁ ብዬ አስባለሁ። እስኩድ እዚህ ደረጃ መድረሳችሁ ትልቅ ነገር ነው። ግን ከዚህ በኋላ የምትማሩት ብዙ ነገር እንደሆነ አስባችሁ ራሳችሁን በዛ ልክ ማዘጋጀት አለባችሁ ብዬ አስባለሁ። ሌላው ከሙያ ባሻገር የኮሚኒኬሽንን ኢምፖርታንት በደንብ መናገር እፈልጋለሁ። ስኪሎች ማርኬት ውስጥ የሚፈልጉት ስኪሎች በሁለት ካታጎሪ ይከፈላሉ። አንደኛው ይሄ ቴክኒካል ስኪሉ ነው። እንደ ባለሙያ ኤክስፔክት የሚደረግባችሁ ቴክኒካል ስኪል አለ። ዴቨሎፐር ከሆናችሁ ምን የፕሮብለም ሶልቪንግ አቅማችሁ፣ ግራፊክስ የምትሰሩ ከሆነ የክሬቲቪቲያችሁ ወይም ደግሞ ከተለያዩ ቱሎች ላይ ያላችሁ መላመድ ወይም ኤክስፒሪየንስ ኢዝ ኢምፖርታንት። ያ ቴክኒካል የሚባለው እውቀት ነው። በሌላ ሳይድ ግን ብዙዎች የሚፈልጉት እኩል የቴክኒካል ስኪሉ ያክል አስፈላጊ የሆነ ነገር ኮሚኒኬሽን ነው። ኮሚኒኬሽን አንድም ራሳችንን የምንሸጥበት መንገድ እንደሆነ መረሳት የለበትም። ቅድም ብያችኋለሁ፣ ሙያ ምርት ነው። ሙያ አለኝ። ሙያዬም ለሰዎች የኔን ሙያ ወይም ደግሞ የኔን ሰርቪስ ብትጠቀም ቢዝነስ ላይ ይህንን አይነት ቫሊዩ አድ ማድረግ እችላለሁ፣ ወይም ደግሞ እንዲህ አይነት ቻሌንጅ አለብህ፣ ይህን ቻሌንጅ በዚህ መንገድ ልፈታልህ እችላለሁ ብዬ ማስረዳት ካልቻልኩኝ ችግሩን የመፍታት አቅሙ ወይም የፕሮብለም ሶልቪንግ አቅሙ ቢኖረኝም ባይኖረኝም ኢስ ሚኒንግለስ። ስለዚህ እሱን በደንብ ማወቅ አለብን። ቦታችንንም ትክክለኛ የኔ ቦታ ትክክለኛ ቦታ የትኛው ነው? አሁን ባለኝ አቅም ፕሮግረስ እያደረኩ ነው ወይስ ባለሁበት በዲፎልት ሴቲንግ ነው እየሄድኩ ያለሁት? ይህንን አሰስ እያደረግን ስንሄድ ሁሌም ትክክለኛ ቦታችንን ለማግኘት የኮሚኒኬሽን ስኪል ኢዝ ኢምፖርታንት። ሌላው አስፈላጊ ነገር ኔትወርኪንግ ነው። ኔትወርኪንግ በተለይ ቴክኖሎጂ ላይ ላላችሁ ዲጂታል ፕላትፎርሞችን በደንብ መጠቀም ያስፈልጋል። ለምሳሌ እንደነ ሊንክድኢን። በአብዛኛው የምንሰራቸው ነገሮች ለራሳችን ኮንቪንስ ላያደርጉን የሚችሉበት እድል አለ። ለምሳሌ ዌብሳይት ሰርታችሁ ሁሌም ከጨረሳችሁ በኋላ አያምርም ብላችሁ ታስቡ ትችላላችሁ። ስለዚህ ለሰው ማሳየው አይነት ነገር አይደለም። ከዚህ የተሻለ የሚሰሩ በጣም ብዙዎች አሉና ይሄንን ላሳያቸው ብል
ምናልባትም የሚመጣው ፊድባክ ጥሩ ላይሆን ይችላል በሚል ሐሳቤ መደበቅ አለ በተለይ ጀማሪ ስትሆኑ ስለዚህ እነዚህ ነገሮች በጣም መታረም መቻል አለባቸው ይሄ ብዙዎቻችን ያለፍንበት መንገድ ነው በነገራችን ላይ ኖርማል ነው ሁሉም ሰው ሲጀምር እንደዛ ነው የጀመረው የሰራችሁትን ምንም ነገር ይሁን አሳዩ ለሰው ፊድባክ ይሰጣችሁ ኮሜንት ተደረጉ ኮሜንት ስትደረጉ ኮንስትራክቲቭ ፊድባክ ስትቀበሉ ኔጌቲቭሊ አትረዱት አያምርም ይሄ ምንም አይሰራም ብትባሉም ኢትስ ኦኬ ምንድነው ከስተመሩ እንደዛ ሊል የቻለበት ምክንያቱም የሰውን ችግር ነው እየፈታን ያለ ነው ስለዚህ በሰዎቹ አይን ነው ማየት ያለብን ያን ሶሉሽን በእኛ አይን ስናየው ይሰራል በእነሱ ግን ስቲል አይሰራም እየሰራም ማለት ነው አንድም በደንብ የምናሳይበትን መንገድ እና ኮንቪንስ የምናደርግበትን አቅም ያስፈልጋል ኮሚኒኬሽን ያልኳችሁ ሁለቱም ደግሞ በእነሱ ቦታ ሆኖ መመልከትን መልመድ መቻል አለብን ማለት ነው እናንተ ግን ላይክ አሁን because we are in the era of AI አንድ ሰው ብቻ አይደለም አንድ ባለሙያ አሁን አንድ ሰው ብቻ አይደለም ሰጠን 3 ቀን ሊሆን ይችላል የሚሰጠን ለዛ ስራ አሁን 3 ቀን አይሰጠንም because እኛ በAI ኤራ ውስጥ ነው ያለነው AI ከሆነ 2 ብርሃን ወይ 3 ብርሃን ነው ተብሎ ነው የሚታሰበው ስለዚህ ለ3 ቀን የነበረው ስራ ወደ 1 ቀን ይመጣል ማለት ነው 3 ሆነን እየሰራን ስለሆነ ስለዚህ ራስን በዛ ልክ ደግሞ ማዘጋጀት ያስፈልጋል ማለት ነው አሁን የራሳችሁን የሆነ ነገር ክሬት አድርጋችሁ መውጣት የምትችሉበትን አቅም ማሰብ ያስፈልጋል በረከትን የምታውቁት ከሆነ አላውቅም የቤተር ኦት ላይብራሪ ተጠቅማችሁ ከሆነ ኔክስት.js ላይ ምናምን ሪያክት መስሩ ዊዝን የይል በቃ ቡም $500,000 ነው ምናምን ያሸነፉት አሁን በቅርብ ከ2-3 ሳምንት በፊት ያ ደግሞ እንደ ፖቴንሻላችን መለካት መቻል አለበት ላይክ በዛ መንገድ መሄድ ብችል አቅሙ አለኝ ስታሚናው አለኝ ዲሲፕሊኑ አለኝ ኮሚትመንቱ አለኝ እናንተ ወይ ዩዝ ኢት ዲፋይን ያደርገዋል ይሄ መጨረሻው ማለት ነው AI የሚወስዳቸው ስራዎች ቢኖርም ይዟቸው የሚመጣቸው ስራዎችም ስላሉ እሱ እንዳያስጨንቃችሁ ግን በደንብ እንዴት ነው የምትጠቀመው ለመማር እንዴት ነው የምትጠቀመው ለመስራት እንዴት ነው የምትጠቀመው ኤረር ሲመጣ ኤረሩን ለመፍታት የምትሄዱት ርቀት ብዙ ያስተምራችኋል ያንን ኦፖርቹኒቲ ነው እየዘጋችሁ ያላችሁት ስለዚህ ስትማሩ ፕሮጀክት በAI አትስሩ የተስተ ነው ላይክ ላይክ እንዴት ነው ወጥ በደንብ እስኪሚበስል ድረስ መጀመሪያ አካባቢ የነበረው ሙቀት አለ አይደል እስኪበስል ጊዜ ይፈልጋል ስለዚህ እናንተም አትሊስት እዛ ስቴጅ ውስጥ ገብታችኋል ነው ብላችሁ የምታስቡበት አቅም ላይ ተደርሳላችሁ ሶ እሱም በደንብ አድርጋችሁ አስቡበት እንዳያስቀራችሁ ሌላው በተቻላችሁ አቅም አንደርስታንድ ለማድረግ ለምሳሌ ይሄልኝ ኢሜል ሰው ሲመጣ የሰራበት መንገድ ምናልባት ለኔ ቢሰጠኛን ስራ እኔ የምሰራበት የተለየ መንገድ ሊኖረኝ ይችላል በድጋሚ እንኳን ለዛሬ ቀን አደረሳችሁ እንኳን ደስ አላችሁ አመሰግናለሁ